ያሰረውን ማንም ሊያፈርስ አይችልም። ጮክብላችሁ አይፈርስም በሉ በእናትህ። እንዳፈራ በልጅነት የገባልህ ኪዳን አይፈርስም። ይሄ መስፍን እዚህ ጋር የቆመው መስፍን በኪዳን ነው። በኪዳን ዮሴፍ ህልም አየ። ምን አይነት ህልም አየ? ዘፍጥረት 37 ቁጥር 7 ላይ ነዶ ሲሰበሰብ አየው። ሁሉም እንትን ሲቋጥሩ ሲሰበስቡ ወንድሞቼ አየዋል። ከዛስ የኔ ነዶ ግን አለ ድንገት ቀጥ ብላ ቆመች። ድንገት ነዶ አይቆምም፣ ኪዳን ግን ያቆመዋል። ኪዳን ነዶ አይቆምም። ነዶ ይተኛል። ማንም ነው የሚበጣጥሰው፣ አይቆምም። የኔ ነዶ ግን ድንገት ትዝ ይላችኋል። ድንገት በወንድሞቹ መካከል ቆመ። እኔ አንዳንድ ሰዎች ዛሬ በመንፈስ እናገራለሁ። ይሄ ኪዳን በሚጠሉ መካከል ድንገት ያቆመሃል። አንዳንድ ሰዎች አለ ድንገት ተቀብተህ ትቆማል። በእባቦች መካከል ተቀብተህ ትቆማል። ትዝ ይላችኋል። በገፉት በጠሉት ህልሙን ለብሶ ቆመ። ድንገት ወንድማችሁ ነኝ አላቸው። ድንገት ሞታል የተባለ በህይወት የሚያኖር ኪዳን የተባረከ ይሆን። ለማን ነው መናገሩ? እዚህ ቤት ዛሬ ባለራዕይ የመጣ ልጅ አለ። ትቆማል። እቺ ቤተ ክርስቲያን ትቆማለች። የኔ ቤተሰቦቼ የዛሬ 30 ዓመት አካባቢ በልጅነቴ ህልም አየሁ። ምን አይነት ህልም አየሁ? ራሴን ቀጤማ ሆኜ አየሁ። ቀጤማ እንደዚህ አይነት ህልም ካያችሁ እንዳትተኙ። ቀጤማ ሲጽፋይ አይሰበርም ወይ አልኩት በህልሜ። ደሞ አወራለሁ በህልሜ። ቀጤማው ያወራል አይሰበርም። ኪዳን ነው አለ። ይሄን ቀጤማ ኪዳን ያቆማል። አንተ ነዶ እግዚአብሔር በኪዳን መንፈስ በወንድሞች መካከል አክብሮ ህልምን አልብሶ ያቆማል። ማይገፈፍ ልብስ ቀናተኞች ክፎች የማይገፉት ወንድሞቹ ሰገዱለት ይላል። የማይገፈፍ ዛሬም ለማን ነው? ምን ኪዳን ያለብሰሃል። ጂሰስ የሆነ ነገር ገባብኝ በላቸው ስላለኝ ነው። በላቸው አትፍራ። ስለዚህች ምድር ስለሆነው ነገር እንዳትፈራ። ኪዳኑ ከምድር በላይ አድርጎ ያኖራል። ኤርምያስ ምዕራፍ 32 ላይ አልመለስም ስል ይላል። አልመለስም ስል የዘላለም ቃል ኪዳን አደርጋለሁ። ከኔ ፈቀቅ እንዳይሉ መፈራቴን በልባቸው ውስጥ አኖራለሁ። በጎ ነገር በማድረግ ደስ ይለኛል። በነገራችን ላይ ዛሬ ነግራችኋለሁ። ደስ የሚለው አምላክ ዛሬ መጥቷል። ደስ ይለኛል አልመለስም ስል። እኔ ጋር ሊመጣ ሲል ኪዳን ባይኖር ኖሮ እኔ ጋር አይመጣም። ኪዳን ነው ያመጣው። ይመለስ ነበር ሰዎች እየነገሩት። አማካሪ የሌለው አምላክ መጥቶ ቀባኝ። የቀባን እግዚአብሔር ነው። በኮሚቴ ያልተቀባንም ራሱ በኪዳን ጋርቤጅ መጥቶ ነው ኪዳን ያደረገልኝ። ጋርቤጅ ቆሻሻ ውስጥ ሰው ሊደርስበት በማይችል ውስጥ አልተመለሰም። የዘላለም ኪዳን አመጣው። እወዳለሁ መስፍኔ፣ ዓለም አዞርሃለሁ፣ ካንተ ጋር ሆናለሁ፣ አውሬውን ሰብርባለሁ አለኝ። የሆኑ ልጆች አሉ ብድግ ይላሉ ዛሬ በዚህ ኪዳን መንፈስ። ጋርቤጅ ጉድጓድ አመድ ውስጥ አፈር ውስጥ አራግፎት አመዱን አፈሩን ይሄ ኪዳን አንስቶ አስቦ በወንድሞች መካከል አክብሮ የሚያቆም ኪዳን ዛሬ በህይወት ውስጥ ይፈጸማል። ለማን ነው መናገረው? በእናታችሁ ጎናችሁ ላለው ሰው በእናታችሁ ንገሩልኝ። የኪዳን ኃይል ዛሬ ወደ አንተ ይመጣል በሉት። አካል ሲለብስ ታየዋለህ በሉት። ጮክ ብላችሁ አሜን በሉ እባክህ። yes ዛሬ ነግሬሃለሁ። የኪዳን ክብር ያስወልድሃል።
ይሄ መልእክት ነው። 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 ምን አይነት ነገር ነው? ድንገት ነው የሚለኝ። ድንገት ነዶ ድንገት የሆነ ድንገት የሚል መንፈስ መጣብኝ። ድንገት ጮኩላችሁ አሜን። ድንገት ባልታሰበ ቦታ ላይ ትቆማለህ። ድንገት በዘጋኸውና በቀበርከው ቦታ ላይ ትቆማለህ። አንዴ ጨበጥ አድርጉና ኪዳን መጥቷል ዛሬ። ኪዳን ያነሳሃል በሉት። ኪዳን ያነሳሃል። ኪዳን ታሪክን ይቀይረዋል። ልብስን ይቀይረዋል። ኪዳን አሾልኮ ያወጣሃል። ኪዳን ላንብበው። አንደኛው ኪዳኑ በሁሉም ነገር ላይ፣ በነገራችን ላይ ኪዳኑ ሁሉም ውስጥ በሁሉም ኪዳኑ ባህሪው የማይገባበት በሁሉም ነገር ላይ እኔ እናገራለሁ። በመውጣት በመግባት ላይ ማንም እንዳይነካ ኪዳን ይጠብቀሃል። ይህ መልእክት ነው። በሁሉም በመግባት በመውጣት በመቀመጥ በመነሳት በመብላት በመጠጣት በመልበስ በሁሉም እኔ የኖርኩት ይላል ዳዊት በኪዳን ነው። የ16 ዓመት ልጅ ጎልያድን አይጥልም። ኪዳን እሱ አልተገረዘም። እኔ ጋር ግን ኪዳን አለ። ኪዳኑ አጠገባችሁ ቆሞ ይመግብሃል። አትፍራ። ይሄ ኪዳን ይምልልሃል ዛሬ። አልመለስም ስል አይመለስም። ጎትቶ የእግዚአብሔር ኪዳን አምላክ ነው አምጥቶ። ሌላው እንደዚህ ይላል፣ ኪዳኑ ቅን ነው። ትክክል ነው ኪዳኑ። እንዴት? እኔ ዳዊት ጋር ሲመጣ ይሄ ኪዳን ልክ ነው። እኔ ጋ እግዚአብሔር መምጣቱ ሁሌ ምን አይነት ኪዳን ነው? ይገርመኛል። ሁሌ ጎናችሁ ለከባድ ኪዳን ይታደሳል። አንስቶ ወደ ላይ የሚያወጣ ኪዳን። ድንገት አንተ ዝም ብሎ ድምጽ ይበሳጠኛል። ድንገት ኪዳኑ ልክ ነው። ጮክላችሁ አሜን። ልክ ነው ኪዳን። መወደው ቃል ቅድም እንዳልኳችሁ አማካሪ የለውም የሚለውን ቃል ወደው ቢያማክር ሰርቆብኛል ይላል ሁሉም ሰው። እስቲ ላማክር መስፍኔ ለመጥራት ቢል ወስዷል ለማይል የለም። አላማከረም እንኳን እንዴ። ይህንን ሸክላ የረዳና ያቆመ ኪዳን የተባረከ ይሁን። ሶስተኛው ኪዳኑ ጽኑ ነው። ይሄው ጽኑ ነው፣ አይሰበርም። መጽሐፍ ቅዱስ ተራሮች ቢፈልሱ ኮረብቶች ቢወገዱ የሰላሜ ቃል ኪዳን ግን አይሰበርም ይላል መሐሪሽ እግዚአብሔር። አይሰበርም። ለማን ነው የምነግረው? አንተ አትፍራ፣ ኪዳኑ አይሰበርም። እኔ ላይ ያልተመተተ መተት የለም። እኔ አንድ ደሳሳ ቤት ውስጥ ጭቃ ብሉኬት ውስጥ ቢጸዳ ማይጸዳ ቤት ውስጥ ጃፓን ከሙቀት የሰራት ይመስል ሙቀቱ እግዚአብሔር ምስክሬ ነው። እዛ ቤት ውስጥ ቁጭ ብዬ ተደግሞ አይቻለሁ። አይጥ ተንጠልጥሎ እኔ ቤት ላይ ቆሻሻ ቤት ውስጥ ተንጠልጥሎ ከዛ ምንድነው አልኩ። ተደግሞብናል እኔ ላይ እንዴ አይሆንም አልኩኝ። በሁለተኛም ደግሞ ሌላ የሚሸት ነገር ተንጠል ምንድን አለኝ እንዲያል ምንድን ያለኝ ጭቃ ብሉኬት ቤት ውስጥ የሚኖር ሲደገምበት ከርሞኝ እንዳት አማከርኩ። ማን ይመልስልኝ? እኔ ላይ ደገሙብኝ። አንተ ደግሞ ምን አለ ተባልኩ። ለካስ ያለው ላይ ነው። እኔ እንጃ ደገሙብኝ አልኩ። ኪዳኑ ግን ጽኑ ስለሆነ ድግምቱን ሰበረው። እንግዲህ በግራችሁ ያቆማችሁ የኪዳን መንፈስ የተባረከ ይሁን። እዚህ አገር ላይ ገዳዩ መንፈስ እንዳይነካ የኪዳን ክብር ይከልልሃል።
ጽኑ ነው፣ አይሰበርም። በእናታችሁ ጎናችሁ ላሉ ይሄ ኪዳን አይሰበርም በሉት። በእናታችሁ ተራራ ቢሰበር ይቀላል በሉት። ይሄ ኪዳን ከሚሰበር የመጨረሻው ኪዳኑ ጽኑ ነው ብቻ አይደለም፣ ቅን ነው ብቻ አይደለም፣ በሁሉም ብቻ አይደለም፣ የዘላለም ነው። ኮንትራት አይደለም፣ ኮንትራት ዘላለማዊ ነው። ጊዜያዊ አይደለም። ጎናችሁ ላለ ሰው ይሄ ኪዳን የዘላለም ነው በሉት። በእናታችሁ ጮክ ብላችሁ አሜን በሉ ባካችሁ። ቤተሰቦቼ ኪዳኑ ዕብራውያን ላይ ሲናገር በደም የሆነ ኪዳን፣ አሁን ያለው ኪዳን በደም አያውቁምና ይቅር በላቸው የሚል ደም፣ በሕያው በክርስቶስ ደም የሆነ ኪዳን። ለዚህ ነው እኮ ጳውሎስ ሲናገር አካሄዳችሁ ገንዘብን ያለመውደድ ምን ያላችሁ ይበቃችኋል። ምዕራፍ 13 ዕብራውያን እርሱ ራሱ አልለቅህም ከቶም አልተውህም ብሎኛል፣ ኪዳን ገብቶልኛል፣ አልፈራም። ደስ ሲል ቃል አልፈራም። ሰው ምን ያደርገኛል? አልፈራም። ጮክላችሁ አልፈራም በሉ በእናታችሁ። አልፈራም። አሜን በሉ በእናታችሁ። አልፈራም። አሁን ምድሪቷ ላይ የፍርሃት መንፈስ አለ አይደል? አልፈራም። በነገራችን ላይ እኔ ልመረቅ ነው ዛሬ የመጣሁት። ስሙኝ በእግዚአብሔር መዝሙር 27 ላይ ሰራዊት ቢሰፍርብኝ ልቤ ማለት ሰራዊት ቢሰፍርብኝ የሚለው ቃል ምንድነው? ችግር ቢከባኝ አልፈራም ልቤ ምን ማለት ነው? መጽሐፍ ቅዱስ መዝሙር 53 ላይ በዚያ የሚያስፈራ ሳይኖር ፈሩ ይላል። በዚያ የሚያስፈራ የለም፣ ፈሩ። ፍርሃት እርግማን ነው። እርግማን ኃጢአት ነው፣ ያስቀጣል። በዚያ የሚያስፈራ ሳይኖር ፈሩ። ለምን? ግብዞች ስለሆኑ። ጻድቅ ግን እንዳንበሳ ሳይፈራ ተማምኖ ይኖራል። እኔ መርቃለሁ። እጆቻችሁ ከፍ አድርጉ። እዚህ ምድር ላይ የሚያኖር የጨለማውን ገዢ እየሰበረው የሚያኖር የድፍረት መንፈስ፣ የኪዳን መንፈስ ይግባብህ። ጮክ ብላችሁ አልፈራም በል።